हेलो 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 አቤት ሰላም ጤና ይስጥልኝ። አብረሽ ሰላም ከኢትዮጵያ ንግድ ባንክ የጥሪ ማዕከል ነበር የደወልነው። ደንበኛችን ሞባይል ባንኪንግ አስገብተው አገልግሎቱን እየተጠቀሙ ነው። አዎ ምን አሉኝ? እየተጠቀሙ ነው። ያው ማለትም በኮከብ 889 ነው አይደለም? አዎ ያው በዛሬው ዕለት ከይቆጥቡ ይሸለሙ በጣም ወጣት ሰዓት ላይ ነበር የደወልነው። እሺ የኢትዮጵያ ንግድ ባንክ በዛሬው ዕለት 25ኛው ዙር ይቆጥቡ ይሸለሙ በጣም ወጣት ሰዓት በዛሬው ሰዓት 5 ሰዓት ላይ ተከናውኗል። አንተም ታዲያ እንግዲህ በዚህ በሁለት ወርና እስከ 3 ወር ባለ ጊዜ ውስጥ ገንዘብ ገቢና ወጪ ስታረግ የይቆጥቡ ይሸለሙ የቁጥሩን ዕጣ ቁጥርህን አልወሰድክም አይደለ ደንበኛችን? ያው ባለማወቅ ነው ወይስ ግንዛቤ ስለሌለ ነው ያልወሰድከው? ያው ምንም እንትን ነው በሲስተም አይደል? በሲስተም አይደርስም እንዴ? በኖርማል እንትን ኩፖን ዕጣ ቁጥር በአቶ አለምነህ ምረቱ ነው አይደለ የተመዘገበው? አዎ አዎ። ያው ታዲያ እንግዲህ እንዳጋጣሚ ሆነው ከኛ ያልወሰድከው ኩፖን ዕጣ ቁጥርን በዛሬው ዕለት 25ኛው ዙር ይቆጥቡ ይሸለሙ መርሃ ግብር ላይ በስድስተኛ ዕጣ ዘመናዊ የሆነ ቤኮ ብራንድ የልብስ ማጠቢያ ማሽን አሸናፊ ሆነ ነው የተደወለልን። እንግዲህ እንኳን ደስ አለ ኮንግራ ብያለሁ። እሺ ደንበኛችን መልካም። ይህንን ሽልማትን ወደሚቀርበ ቅርንጫፍ ነገ ጠዋት በአካል በመቅረብ ነው ሽልማትን የምትወስደው። ኢትዮጵያ ንግድ ባንክ የት አካባቢ ነው የምትብላ አንተ? ገርጂ። መልካም። ነገ ጠዋት ከዛ ብራንች ሽልማትን ለመውሰድ ይቀርባል አይደለ? ጠዋት ስትመጣ መታወቂያ አለ አይደለ? ኦሪጂናል እና ኮፒ ታዘጋጃለህ። እንዲሁም የምትሞላቸው ፎርም ስላለ ከምስክር ወረቀት ጋር የምትቀበለው 2 ጉርድ ፎቶና የአካውንት ደብተርን ትይዛለሽ። በመቀጠልም ያው እድለኛና ተሸላሚ ያደረገን ኩፖን ዕጣ ቁጥርን አሁን ወደ አንተ ስልክ ልክልሃለሁ። ታዲያ እንግዲህ እነዚህን ኩፖን ዕጣ ቁጥርን ሞባይል ባንኪንግ መተግበሪያ ላይ ዋሌት የሚል አለ፣ የደንበኞች የግል ማህደር ማስቀመጫ ማለት ነው። ዋሌት ላይ ኩፖን ዕጣ ቁጥርን ከሞላ በኋላ የሽልማት ማረጋገጫ ሜሴጅ ይገባልሃል። እነዚህ ሜሴጅ ነው ነገ ጠዋት ከመታወቂያ ጋር አንድ ላይ ዘመዶሽን ግልጽ ነው አይደለም? መልካም። ታዲያ እንግዲህ ሜሴጅ ልልክልህ ስለሆነ ስልክ ታች ነው ወይስ ትንሿ የስራ ስልክ ነች? ትንሿ የስራ ስልክ ነች። ኦኬ። እየተነጋገርን ባለን ሜሴጅ ማየት ትችላለህ? እስኪ ያው ለይስ አሁን ከባንካችን ሲቢኢ ብለው ውስጡ ላይ 6 ቁጥሮች አሉ። አሁን የላኩልህ ሜሴጅ ላይ እነዚህ 6 ቁጥሮች እድለኛና ተሸላሚ ያደረገ ዕጣ ቁጥር ናቸው። ሜሴጁ ገባል አይደለም? እሺ ገባ አይደለም ሜሴጁ? ሄሎ ሜሴጅ አልገባልኝም እስካሁን። እየተነጋገርንበት ስለሆነ ይሆናል። ስልክ ላይ ብዙ ሜሴጅ አለ። ስልክ ላይ ሜሴጅ ከሌላ ያው ታዲያ እንግዲህ እነዛን ኩፖን ዕጣ ቁጥርን ነው ዋሌት ላይ ከመወላ በኋላ ያው ማረጋገጫ ሜሴጅ ይገባላል ማለት ነው። እሺ መጥቷል። ሜሴጁ ገባ አይደለም? መልካም። 6 ቁጥሮች አሉ ውስጡ ላይ ይታዩዋል። ያው እነዚህ ናቸው ኩፖን ዕጣ ቁጥርን። እነዚህን አሁን ስታር 889 መሰላል ብለህ ገብተህ ዋሌት ላይ ነው የምትሞላቸው። ስለዚህ አሁን ወዲያ መዘጋገቡ ስለሆነ መንገባው ጥሩ ቦታ ሁነልኝ። እሺ ለ2 ደቂቃ ስልክ ላውድ በቅድሚያ። እሺ ከዛ ሌላ ጊዜ ሞባይል ባንኪንግ እንደምትጠቀመው ስታር 889 መሰላል ብለህ ዲያል አድርገው። እሺ ኮከብ 889 መሰላል ብለህ ደውለው እዚህ ስልክ ላይ እየተነጋገረን ማለት ነው። እሺ አይ ዳውድ አድርገዋል አይደል? ኮል ኖት ፎርዋርድ ይላል። ሄሎ አይሰማም? እስኪ ጫጫታ አለ ያለበት ላይ። ኦኬ እስኪ ወጣ በል እሺ ለ2 ደቂቃ። እሺ ምን ልጫን? 889 ላውድ አድርገዋል አይደል? አሁን ኮከብ 889 መሰላል ብለህ ደውለው እዚህ ስልክ ላይ። እሺ
እሺ ደወልከው? አዎ እሺ ምን አመጣልህ? ፒን ይላል እ ሎጊን ምናምን የሚል ነገር አለ። ሎጊንም ምረጥ። እንደ ሌላ ጊዜ ነው የምትገባው። እሺ ከዛ ቀጣይ ፒንን አስገባና ምርጫ ይመጣልሃል። ከማይ አካውንት እስከ ሞር ኦፕሽን። እሺ መጣ በለኝ ምርጫዎች። ፓስወርድ ያስገባው ነው መጥቷል። እሺ አሁን አምስተኛ ሞር ኦፕሽን ይላል አይደለም? ሞር ኦፕሽንም ምረጥ አምስትን። እሺ ከዛ መጣልህ አይደለ? በድጋሚ እስከ 4 እና እስከ 5 ነው ይመጣልህ። እስከ 6 ሞር ኦፕሽን። ኦኬ ስለዚህ እሺ ዋሌት የሚል የለም አይደለ? ዝርዝሩ ላይ ዋሌት የሚል የለም። ሞር ኦፕሽን በለው 6 ቁጥር። እሺ ዋሌትን ነው የምንፈልገው። ሲመጣ ዋሌት የሚል ፈልግ ዝርዝሩ ላይ። እሺ ዋሌት አለ። ስንተኛ ላይ ነው? 3 ቁጥር። ስንት? 3 ቁጥር ላይ ዋሌት ኦን ቴሌብር ምናምን ይላል። አይደለም ዋሌት ብቻ የሚል አለ። ትራንስፈር ቱ ዋሌት ብቻ የሚል አለ። እሺ ከሌለ ሞር ኦፕሽን በለው። እሺ ትራንስፈር ቱ ዋሌት እሺ የሚል አለ። ዋሌት አለው። ስንተኛ ላይ ነው? 3ኛ ላይ። ዋሌትን ምረጥ። እሺ መረጡ። እሺ ከዛ ከ1 እስከ 5 አመጣለህ አይደል? አሁን 2ኛ ላይ ምን ይላል? 2ኛ ላይ ሰማ ሰበዳ ይላል።